ቲሊመንስ ደግሞ ከኮቢ ጋር ከሞላላ ፓልመር ስኪል ጋር ይሄኛው ለኮቢ ለመጀመሪያ ጊዜ ክሪኤቲቭ የሆነ ሚድፊልደር ጋር ፓርትነር ሲሆን እንመለከታለን። እስካሁን ድረስ ከኮቢ ጋር ፓርትነር ያደረጉ ተጫዋቾች በሙሉ አብዛኞቻቸው ዲፌንሲቭ ማይንድ የሆኑ ተጫዋቾች፣ ካዚሚሮ ልትሉ ትችላላችሁ፣ ጋርቴ ልትሉ ትችላላችሁ። ሁለቱም በጣም ዲፌንሲቭ ከቨርን የሚሰጡ አይነት ተጫዋቾች ናቸው። ከቲሊመንስ ጋር ግን ሲሆን ክሪኤቲቭ የሆነ ሚድፊልደር ጋር ነው ፓርትነር ሆነው ማለት ነው። እና ይሄኛውን አብዛኛው ጊዜ ለየትኛው ጥምረት ልንጠቀም እንችላለን? በጣም ኳስን መያዝ ሲኖርብን ወይ እየተመራን ከሆነ ወይም ደግሞ ትናንሽ ቲሞችን ስንገጥም እንደምናሸንፍ እርግጠኛ ስንሆን እነዚህ ሁለቱ የምናጣምረው ብዬ ማስበው እንደኔ። ምክንያቱም አውት ኦፍ ፖዚሽን ዊክነስ አላቸው። ዩሪ ቲሊመንስ 29 ዓመት ሆነው አትሌቲዝምን አናገኝም ከሱ ላይ፣ እንዲሁም ደግሞ ሊጎዳም ይችላል ትንሽ ፊዚካልም ደግሞ ስለሌለው። ነገር ግን በጣም ዲፕ ላይን ፕሌይ ሜከር የሆነ ተጫዋች ነው ዩሪ ቲሊመንስ። በጣም ላይኖችን ብሬክ ማድረግ የሚችል ተጫዋች ነው። በባለፈው ሲዝን ራሱ ብዙ ላይኖችን ብሬክ በማድረግ አንደኛ ላይ የነበረ ተጫዋች ዩሪ ቲሊመንስ ነበረ። በጣም ከኳስ ጋር አሪፍ ናቸው። ኢን ፖዚሽን ሁለቱም አሪፍ ናቸው። ነገር ግን አውት ኦፍ ፖዚሽን በጣም ኩዌስችን ማርክ ያደረጉ በምን እንደሚያካክሱ ታላት ምናልባት ቢያሰልፋቸው ራሱ ካሪክ በምን እንደሚያቻችላቸው አላ ግን አንድ ላይ ሁለት መጫወት ይችላሉ ብዬ አላስብ። አንዱ የአንዱ ቤንች ነው ብዬ ግን አምናለሁ። ኮቢና ቲሊመንስ አንድ ቦታ ላይ ነው የሚጫወቱት። አንዱ የአንዱ ቤንች ነው ብዬ ነው ማስበው።